መሲ ዛሬ ሆስፒታል ገብታለች። ክትትል ጀምራለች። ያለው ነገር ስለ ጤናዋ አንዳንድ ነገሮችን እኔ ልጠይቅሽ የልጃችን ጾታ ባንቺ ያምራል በእኔ ያምራል ይነገራችሁ አንተ ትነግራችሁ ነገራችሁ ችግር የለም። እንግዲህ እስካሁን እንደገመታችሁ ተስፋ አደርጋለሁኝ የልጃችን ጾታ ወንድ ነው። ወንድ ይሁን ሴት ያው ዋና ሙሉ አካል ያለው ጤነኛ ልጅ ይሁን ደስ ይላል። ግን እንደኔ ምርጫ ከተባለ ግን ምርጫ ልክ አይደለም ምናምን እያልሽ ነው እንዴ? ታልሲም አለ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ሆስፒታል ሂደን ነበር። ሰላምዬ አሁን ትንሽ ካለችበት ሁኔታ ተስፋ ያለው ነገር ተነግሮናል። ኦልሬዲ 9 ወር ደግሞ እንደገባት ተነግሮናል። አሁን ትንሽ ቀን የቀራት ለመውለጃና ሐኪም አንዳንድ ነገሮችን በደንብ ተዘጋጁ ምናምን ነገር ብሎናል። ያው ለሕክምና የሚያስፈልጉ አንዳንድ ነገሮች ተነግረውናል። እንግዲህ ከእግዚአብሔር ጋር እግዚአብሔር ይመስገን በየቦታው አሁን ጸበሉ ስትጠመቅ ምን ስትል በዶክተሮቹም ብርቱ ክትትል ሰላምዬ አሁን ደህና መሆኗን ነግረውኛል። በጣም ደስ ብሎኛል። ዛሬ ትልቅ ተስፋን ያደረኩት በቃ ምን ልበላችሁ በጣም ደስ ብሎኛል። በፈጣሪ በቃ እንደዛሬ ደስ ብሎኛ ያቅምና ምክንያቱ አንድ ማረባ ኃጢአተኛ ሰው ነኝ። ግን ፈጣሪ በቃ በልጅ ሊባርከኝ በመሆኑ በጣም ደስ ብሎኛልና ቤተሰብ ብቻ ምንም ቃላት የለኝም። ዛሬ በቃ የሰማሁት ነገር በጣም ደስ ብሎኛል እና ያለው ነገር ትንሽ ያለንበት ሁኔታ ታውቃላችሁ። ትንሽ ቤት መሲ ያለችበት ሁኔታ ታውቃላችሁ። ሰላምዬም እና መሲ ዛሬ አጋጣሚ ሆስፒታል ገብታለች። ክትትል ጀምራለች። ያለው ነገር ስለ ጤናዋ አንዳንድ ነገሮችን ብቻ ከባድ ነው። ትንሽ ያለው ነገር ትንሽ ይከብዳል። ግን ደግሞ በፈተና መሀል ደግሞ የእግዚአብሔር ትልቅ ተስፋን እያየሁ እገኛለሁና ብቻ የእናንተም የቤተሰቦቻችን ብርቱ ጸሎት እያገዘን ሙስሊም ክርስቲያኑ ሁላችሁም ሳላመሰግን አላልፍም። ምክንያቱ የእናንተ ጸሎት የእናንተ ዱዓ ነው ሰላምዬን ሙሉ ጤናዋ እንድትመለስ ካለችበት ሁኔታ ብቻ ደህና እንድትሆን እያረገልኝ ያለው የእናንተ ጸሎት ነውና እናንተም በጣም አመሰግናለሁ። ምክንያቱ እኔ አንድ ደካማ ሰው ነኝ። ከኔ ምንም የሚጠበቅ ነገር የለም። ለእናንተም በያላችሁበት ሁላችሁ የልቦናችሁ መሻት ይፈጽምላችሁ። የእውነት የሰው ጭንቀት የሰው ሀዘን የሚያስጨንቃችሁ የሚያሳዝናችሁ አላችሁና በጣም ነው ማመሰግነው። ዛሬ እንግዲህ ሰላምዬ ይሄን እዩት እስቲ። ይሄ ገዝቻለሁ። እዚህ ጋም ለልጄ ናሳያቸው እስቲ ጠጋ ብለ ይሄው ለልጄ አንዳንድ ነገር ገዛዝቻለሁ። ሰላምዬ እንግዲህ ምን እንደምትል አላውቅም። ለኛ ትልቅ ተስፋ ነው የተነገረንና ልክ ዶክተሩ እንደዚህ ሲለኝ እውነት ለመናገር በጣም ቃላት የለኝምና ሙሉ ምርመራ ነበር ያደረገችው። አሁን በቃ ተስፋ እንዳላት ልጁም በሙሉ ጤንነት እንደሆነ ትንሽ የሰላምዬ ደሟ ነው ትንሽ ደም ግፊቱ ትንሽ ሊቀንስ አልቻለም። ግን ብቻ እንግዲህ ተስፋ አለው ከእግዚአብሔር ጋር። እንግዲህ ፍጻሜውን ደግሞ ፈጣሪ ያሳምረዋል ብዬ አስባለሁ። በትንሽ የጨነቀኝ ደግሞ የመሲ ጉዳይ ነው። አሁን ባለችበት ሁኔታ በዚህ ምክንያቱ እዚህ ምንም የምታውቀው ዘመድ የለም። ብዙ ተስፋ ብዙ ህልም ነበራት። ብቻ እንግዲህ አንዳንዴ ህይወታችንን እንቀይራለን፣ እናስተካክላለን፣ ሰርተን ቤተሰቦቻችንን ለውጣለን ብለን እየለፋን ባለ አጋጣሚ እንደዚህ አይነት ነገር ሲፈጠር በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እውነት ለመናገር በጣም ነው የደነገጥኩት እንደዚህ መሆኗን። በቃ እኔ በቃ ጉዳት ደረሰባት ሲለኝ ኖርማሊ ጀስት ቀለል ያለ ጉዳት የደረሰባት ነበር የመሰለኝ እንጂ ይሄን ያህል በጣም ከባድ መሄድ እስከማችል ድረስ እንደዚህ መሆኗን አላቅም ነበርና ብቻ እስቲ እሷንም የእናንተ ጸሎት ያስፈልጋታል። ሙሉ ጤንነቷ ተመልሶ እስከ መጨረሻ እኛም በቻልነው አቅም እሷን እናግዛታለን ግዴታችንም ስለሆነ። ምክንያቱ የሰው ልጅ ሲቸገር ሲያዝን ምናምን በቃ ያው ለሰው ሰው ነው መድኃኒቱና ያው ከፈጣሪ ቀጥሎ እርስ በእርሳችን እንድንተጋገዝ ፈጣሪ ፈቃዱ ነውና እስቲ በተቻለኝ አቅም እሷም ነገሮቹ ተስተካክለው ጤናዋ ወደ ቦታው ተመልሶ ስራ እዚህ ጀምራ ምናምን ቤተሰቦቿ እንድታግዝ እናደርጋለን። ይሄ ምንም ቃላችን ነው። በቃ ይሄ ምክንያቱ እኔ ቤት አትምጣ ነው እንጂ ያልኩት እኔ እሷን አላግዝም አይደለም ያልኩት ከመጀመሪያውንም። ምክንያቱ ቤት ያለንበት ፈተና ሰላም ያለችበት ሁኔታ ትንሽ ከባድ ስለሆነ እሷ ደግሞ ትንሽ ነገር ነው የሚያሳዝናት የሚያስጨንቃትና ትንሽዬ ነገር ይበቃታል። ታውቋታላችሁ ሰላምዬን ለእናንተ ምንም የሚደበቅ ነገር ስለሌለ ማለት ነው። ሰላምዬን ታውቋታላችሁ።
እና እስቲ በተቻለ አቅም ሰላምዬ ወደ ሙሉ ጤንነቷ ተመልሶ መሲም ወደ ሙሉ ጤንነቷ ተመልሶ በሰላም ሁሉም ነገር እንደሚፈታ ተስፋ አድርጋለሁ። እንግዲህ ቤተሰቦቻችን እናንተም ከጎናችን ሆናችሁ እያበረታታችሁን ያላችሁ በጣም ነው ማመሰግነው። ቪዲዮቻችን ደግሞ ላይክ አርጉ፣ ሰብስክራይብ አርጉ፣ በደንብ ሼር አርጉልን። ምክንያቱም በዚህ ሰዓት የእናንተ ብርቱ እርዳታ ያስፈልገናል። በቃ ያለንበት ችግር ታውቃላችሁ፣ በጣም ችግር ውስጥ ነን። ግን እናንተ እንደዚህ እያረጋችሁ ካበረታታችሁን እኛም እያደገን ብዙ ነገር ለህዝባችን ለወገናችን ቁም ነገር የሚያስተምሩ ቪዲዮዎችን እያዝን እንመጣለን። መሲም ብዙ ነገር አስቤያለሁ። እስቲ ከእግዚአብሔር ጋር አንዳንዴ ሀሳብ ሲወራ ቀድሞ ነገሮች ስለሚበላሹ ነው እንጂ ብዙ ነገር አስቤያለሁ። እስቲ እሷ መጀመሪያ ጤና ይቀድማል፣ ወደ ጤናዋ ትመለስና ብቻ እንግዲህ ተስፋ አረጋለሁ ነገሮች በሰላም ተፈተው በሳቅ በደስታ ወደ እናንተ እንደምንመጣ ሰላምዬም በሰላም ተገላግላ ደስ ብሎ እንደምንመጣ ተስፋ አደርጋለሁ። እንግዲህ ቤተሰብ ያለው ነገር በወሬ ያስኳችሁ ወደ ሰላምዬ እንሄድና ሰላምዬ እንግዲህ ይሄን ሰርፕራይዝ እያረኳት ዛሬ ደስተኛ ለማድረግ ሞክራለሁ። ተስፋ ትልቅ ተሰጥቶናል። እሷም ደስ ብሏታል፣ ደስተኛ ነች። በደስቷ ላይ ደግሞ ይሄ እንደዚህ ምክንያቱ ይሄን እገዛለሁ አላልኳትም። ድንገት ነው ገዛዝቼ ይዤ እየገባው ያለሁትና ለልጄ አብረን ከሰላምዬ ጋር እየከፈትን ምናይ ይሆናል። አብራችሁን ቆዩ። በደንብ ቪዲዮያችን ጨርሳችሁ መልካም ቆይታ። ሰላምዬ ጋር እንሂድ። ቤተሰብ እንግዲህ ቤት ደርሻለሁ። ሰላምዬ ቀደም ብላ ቤት ገብታለች። እስቲ ክፍት ነው መሰለኝ። ናግባ ሰላምዬ። ሰላም እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ አለ። ናግባ ግባ ግባ። እሺ ሰላምዬ ምንድነው ተሸክመ ለልጃችን ቤተሰብ እንግዲህ ቅድም ነግሬያቸዋለሁ። ደስ የሚል ተስፋዎች ተነግረውናል። ይሄው ሰላምዬ እንግዲህ በሰላም ተገላግላ። እስቲ መጀመሪያ ሰላም ያቸው ሰላም ትባላችሁ። እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኛ ነን እንግዲህ ፈጣሪ ይመስገን አለን። እስከ ዛሬ ደህና ነን። እንግዲህ ሶሊ የሆነ ሰርፕራይዝ ምናምን ዘመተዋል። ለልጁ ልብስ ነው ቀድሜ ያሳየው ወይ ተበላ ሰርፕራይዝ ይሻል ነበር። እኔማ በቃ አንደኛው ማየት ስለማይቀር ካለኝ ጉጉት አንፃር በጣም ስለጓጓ ልጄን ለማየት ማለት ነው አሳየውሽ እንጂ ትንሽ ባስገምትሽ። እንዴት ነው ንፈተው? ቤተሰቦቻችን ፊት ቅድም ጓጉቷል። ውጭ ቪዲዮ ሰርቼ የላቸው ነበርና በጣም ጓጉቶ እየጠበቁ ነው። ብንከፍትላቸው ምን ይመስልሻል? ደስ ይለኛል። ወይስ እኔ ልክፈተው? ሰላም እየተፈተው? ውድ ቤተሰቦቻችን አንቺ ትከፍቻለሽ? እሺ እኔ ልከፈት ይከፈት እላለሁ። ለኔ ነው እንዴ ስጦታው? ወይ ያው ለጋራ ነው ስጦታው፣ ለጋራ ነው። አንቺ ጋር እስካለ አሁን ለአንቺ ነው የሚሰጠው። በአንቺ አይን አድሮ ስለሚያይ እስቲ ክፈች። እስቲ እንዴት ነው ምርጫ እንዴት ነው ለልጃችን? ዋው ይከፈት 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 ትላለህ። ቤተሰቦች እንግዲህ ይኸው እንደምታዩት ዋው ዋው ዋው። እንግዲህ ይሄን የሚያክል ልጅ ነው የምትፈልገው እንዴ? እንዴት ነው ይሄን የሚያክል ትልቅ ልጅ እንድትወልጂልኝ ነው የምፈልገው። ቲሸርትም አለ እዚህ ጋር ቤተሰብ ይኸው ቲሸርትም አለ እዚህ ጋር ቲሸርት አለ እዚህ ጋር ሱሪ አለች። ሱሪ ይኸው ሁለተኛ ሱሪ አለች። ፓክ አውትም አለው። አንቺ የሌለው ነገር የለም ምርጫ። እዚህ ጋር ደግሞ ምንድን ነው የሚባለው ማቀፊያ። የመጀመሪያ ዙር ይሄ ይመስላል። ቤተሰብ ይሄ ነው። ወደ ቀጣይ ይኬድ ወይስ ይሄ የመጀመሪያ ዙሩ ነው? እስቲ ወደ ቀጣይ ካልሲ ሁሉም ካልሲ ሲሆን ብዙ ነው። አንቺ
6 ካልሲ በቃ የካልሲ ችግር የለም። እኔም ከሱ ዋሳለሁ አንዳንድ። እስቲ ወደ ቀጣይ እንሂድ። ኧረ ሰውዬ ችማለች። ይሄ መጠቅለያ ነው። ይሄም አለ። ይሄ አንሶላ ነው ምንድን ነው? አራታስከኝ አንሶላ ይመስላል ሲታይ። መፍታት ማቃተል አንሶላውን እስከዚህ ምንድን ነው? አይደለም አንሶላ ምንድን ነው ታዲያ? ያ ቤተሰብ ያምራል። አሪፍ ነው፣ አሪፍ ነው። ስሙን አልነገርሽኝም ግን ስቀሽ። መጠቅለያ ይባላል። መጠቅለያ ያው እንደወጣ እንጠቃለን። እሱ መቀበያ ነው የሚባለው። መጠቅለያ ይሄ ነው። ቤተሰብ እሷ እራሷ አላወቀችም። ይሄ መሰለ መጠቅለያ አለ። እንዴት አያችሁት? እንዴት ነው ባይዘው? ቤተሰብ ምርጫ እንዴት ነው? አሪፍ ነው። እዚህ ጋር ማሉ ልብሶች እዚህ ጋር ምን አሳያ ካሜራማ አረና ይውጡ። ኮፍያም አለ። ሁሉም ያሟላ ነው። አብረን ብንሄድ ምን አለበት? ምርጫ ልክ አይደለም ምናምን እያልሽ ነው እንዴ? ካልሲም አለ፣ ጓንትም አለ። ዋው ሌሎቹ እንኳን እነዚህ ናቸው አሉ። እነዚህ ያምራሉ፣ አሪፍ ናቸው። እንዴት አየሻቸው? ያምራሉ። እኔ በጣም ደስ ብሎኛል። ሰላም በእውነት በጣም ደስ ብሎኛል። ብዙ ልብስ ነው ያለው። ይሄ ተገዛል ነጭ በዚህ ቤተሰቦቻችን በጣም ብዙ ሰዎች እየጠየቁ ነው። ልጃችሁ ምንድነው ጾታው አይነገረንም ወይ እያላችሁ ነው። ይነገራችሁ እንግዲህ ስላልተመቻቸልን ነው። ቤተሰብ በአሪፍ ፕሮግራም ልንሰራ ነበረ፣ ግን ያለንበት ሁኔታ ትንሽ ስላልተመቻቸ ነው እንጂ በጣም የልጃችን ጾታ ካወቅን ትንሽ ቆይተናል። እንገምቱ ወይስ እንገምቱ? ትገምታላችሁ? ምን ይመስላችኋል? እስቲ ወንድ ሴት፣ እስቲ ማን ያሸንፋል? ሴቷ ናት ወንዱ ነው? እኔ ግን ያው በልብሱ አይተው ግን የሚገምቱ ይመስለኛል። ስልክ ነው በኋላ አጥፈዋለሁ። እንዴ በስነ ስርዓት አጥፈሽ ነው ማስቀመጥ ያለብሽ ከኔ እኩል። የልጄን ልብስማ በቀላሉ መንገዳታት ያደረሰኝ። እና ቤተሰቦቻችን የልብስ ምርጫው እንዴት ነው? የልጃችን ጾታ እንግዲህ በልብሱ ከለር እንዳወቃችሁ ተስፋ አደርጋለሁ። የልጃችን ጾታ ባንቺ ያምራል፣ በእኔ ያምራል። ይነገራችሁ። አንተ ትነግራቸው ይችላል። ንገራቸው ችግር የለም። እንግዲህ እስካሁን እንደገመታችሁ ተስፋ አደርጋለሁ። የልጃችን ጾታ ወንዲያ ትላለህ። ሰላም እስቲ ዛሬ በዚህ ሳቃችሁ ምንድን ነው? እንደዚህ ደስተኛ የሆናችሁት ምንድን ነው? ከዚህ ሁሉ ለቅሶና ሀዘን ወጣችሁ እንደዛ ደስተኛ ልትሆኑ የቻላችሁ ምንድን ነው ልትሉ ትችላላችሁ። ቅድም እንደነገርኳችሁ ዛሬ በጠዋቱ ነበር ሆስፒታል የሄድነው። ትናንትና እንደነገርናችሁ ሆስፒታል ዛሬ ቀጠሮ ነበር። ሰላምዬ በጣም ደስ የሚል ነገር ተነግሮን ከዛ እሷን በራይ ወደ ቤት ልኬ እኔ የሆነ ጉዳይ አለኝ ብዬ ነው ይሄን ገዛዝቼ የመጣሁትና እስቲ ሐኪም ቤት ስለተባልሽው ደግሞ ንገሪያቸው ሰላምዬ። እውነት ለመናገር የእናንተ ጸሎት አግዞኛል ብዬ አምናለሁ አሁንም እና በጣም ደስ የሚል ዜና ነው የተነገረን። አሁን ደህና ነሽ፣ ቢያንስ ደምሽ የተወሰነ ቀንሷል፣ ስለዚህ በሰላም ልትገላገይ ትችያለሽ ብለውኛል እና በጣም ደስ ብሎኛል። ትልቅ ተስፋ አለኝ። በጣም ደስተኛ ነኝ። አሁን ግን ይሄ እንኳን ባይሆን ኖሮ ራሱ መሲ ካየሁ ቀን ጀምሮ እኔ ምንም ቢሆን ለምንም ነገር መጨነቅ ትቻለሁ። ለምን እሷ እንኳን የደረሰባትን ነገር ታውቃላችሁ። ብሯንም ተቀምታ አካሏን ጎሎ ስለመጣች መንቀሳቀስ አትችልምና ያ ስላየሁ እኔ በቃ ሙሉ በቃ ለካ ምንም አልሆንኩም፣ ለካ እኔ ጤነኛ ነኝ፣ ዝም ብዬ ነው ለካ በሆነም ባልሆነም እያማረርኩ የነበርኩ ብያለሁ። እግዚአብሔር ይመስገን። ስለዚህ ያው ውድ ቤተሰቦቻችን አሁን ደስ ብሎን መተናል ማለት ነው።
ቤተሰቦቻችን ግን ይሄ ማለት ያው የእናንተ ጸሎት አሁንም ያስፈልገናል። አሁንም ሰላምዬ እንደዚህ እንድትቆም ያደርጋት የእናንተ ጸሎት ነው እና ሁላችሁም በየሃይማኖታችሁ ጸሎት አድርጉላት። ትንሽ ቀናት ነው የቀሯት ልትወልድ ሰላምዬ። ያው ፍጻሜው ደግሞ ፈጣሪ ያሳምራል ብዬ ተስፋ አደርጋለሁ እና ከምንም በላይ ደግሞ እግዚአብሔር ክብሩን ይውሰድ። በጣም ደስ ብሎናል በእውነት እንደዛሬ ደስ ብሎኝ አላቅም። እውነት በመናገር ፈጣሪም እንደዛሬ አመስግኘው አላቅም። በጣም ደስ ነው ያለኝ የእውነት እንደዚህ አይነት ነገር ተስፋ ስሰማ ሀሳቤን ሙሉ ነው የጠፋው እውነት ለመናገር እና ከዚህም በጣም ብቻ ሰላምዬ ቃላት የለኝም የእውነት ዛሬ ደስታዬ ወሰን የለውም። በዚህ አጋጣሚ ደግሞ መሲ ዛሬ ቤት የለችም። እሷም ሆስፒታል ሄዳ ነበረ። እዚህ ትንሽ መቆየት አለባት፣ በደንብ መታየት አለባት አሉ። እዛ ትቻት ነው የመጣሁት። አሁን ተመልሼ መሄድ አለብኝ እኮ ዳግም ብቻው ነው ትቼው የመጣሁት። እንደምታውቁት እዚህ ምንም አይነት ዘመድም ቤተሰብም የላትም። በጣም የምታሳዝን ልጅ ናት። እኔ በጣም ያዘንኩት እውነት ልቤ በጣም ነው የተሰበረው። የሰላምዬ በዚህ ተስፋ አገኘሁ ስል ለምን ይሄ አመት ፈተና እንደተደራረቡ ግራ ገብቶኛል። ዙሮ ግን እስቲ እንዳመጣጡን መልሳቸዋለን በፈጣሪ ኃይል። እውነት ነው እውነት ዛሬ ሰላምዬ እስቲ ብቻ ቃላት የለኝም። ዛሬ ሰላምዬ በእውነት በጣም ደስ ብሎኛል። እንግዲህ የልጄን ልብስ ለብሾልተኛ እንዴ ሰላም ይሻላል። አንተ መጀመሪያ ትለብሰው ከዛ ትሰጠዋለህ እንዴ ነው እንግዲህ ካልክ ይቻላል። ምን ችግር አለው? ታጥቦ ልጄን እቅፍ አድርጌ ነው እና ቤተሰቦቻችን በጣም ደስ ብሎናል። እንዳልኳችሁ ልጃችን ወንድ ነው። ወንድ ይሁን ሴት ያው ዋና ሙሉ አካል ያለው ጤነኛ ልጅ ይሁን ደስ ይላል። ግን እንደኔ ምርጫ ከተባለ ግን የመጀመሪያ ልጅ ምን መሆን አለበት? ወንድ መሆን አለበት። ጊዜም ወንድ ምክንያቱም ሴትም አታስፈልግም አይደለም። እንደኔ ምርጫ ነው። ጀግናዎች፣ አንበሳዎች ግን ደግሞ ወንድ ልጅ ሲሆን ደግሞ ትንሽ በቃ ወንድ ልጅ ሲሆን የመጀመሪያ ደስ ይላል። ሴት ማንፈልግም አይደለም። እናከታትላለን። ቀጣይ ሴት ወንድ እያልን እንቀጥላለን። የሆነ ነገር እንኳን ስታጠፋ ወንዱ ቆንጠጥ አድርገው ለማጥፋት ቅርብ ናችሁ ማለት ነው። እንኳን አመንሽልኝ። አይ እንደዛ ሳይሆን ቅርብ ስለሆናችሁ በዚህ እውነቷ ምን ለማለት ፈልገህ ነው? እንደዛ አይደለም። አይ በቃ አለ አይደለ? ልክ 18 አመት ሲሞላን እኮ ሴቶች ትንሽ አላ እናስቸግራለን። እኛ ብቻ አይደለም እናንተም አስቸጋሪ ናችሁ። ግን ምን ቢሆን ወንድ አላልኩም ወንድ ታላቅ ሲሆን እናንተ ትሻላላችሁ ብላለች። እንግዲህ እውነት ለመናገር ዛሬ በጣም ደስ ብሎናል። እናንተ እንኳን ደስ አላችሁ። ስለኛ የምትጨነቁ የምታስቡና እንግዲህ ይሄን ይመስላል የዛሬ ቀን የዛሬ ውላችን። በዚህ አጋጣሚ ባይዘው ሰላምዬ ማለት እኔ ልጠይቅሽ ልጠይቃት ቤተሰብ ኧረ አንዴ ፍቃጅልኝ ልጠይቅሽ እሺ። አይሆንም እኔ ነኝ መጠየቅ ያለብን። እሺ ጠይቀኝ። እሺ እኔ ልጠይቃችሁ ለነሱ ላይ ወይኔ ጠይቃቸው። እሺ ያ ፈቅጄልሃለሁ። መድረኩ ተለቆልሃል። በጣም አሁን ለልጃችን ስም ያስፈልገኛል። ምን ነው ያስቃል? አንድ አይነት ነው እንዲያስብ ነው። እኔ ልጠይቅ የነበረው ይሄ ነው። ባልና ሚስት ከአንድ ዋይ ቀዳል ይባላል እኮ ስለከነቃው ድገም። እናንተ ኮሜንት ላይ መገመት ትችላላችሁ። የልጃችን ስም ጻፉልኝ። ቆንጆ ስም የተመረጠ ስላችሁ አሁን እኔ አለ ይመጣልኝ፣ ግን እስቲ እናንተ ገምቱ። ቤተሰብ እስኪ እኔ ያልኩት ነገር አለ፣ በውስጥ ያሰብኩት ነገር አለ። ለሰለም አልነገርኩትም፣ ያወጣሁለት ማለት ነው ጾታ ካወቅኩ በኋላ። እስኪ እናንተም ይሄን በዩ ብላችሁ እስኪ ጻፉልኝ ኮሜንት ላይ። በቃ የልጄን እንዴት ነው ግን ከሁኔታው የሚገናኝ አይነት ልጅ ይሆን? ምክንያቱም ይሄ አመት ትንሽ አመጣጡ ምርጽም ነው ምናምን በፈተና የተሞላ ነው። ምን ቦታው እኔ ለተፈተንኩት እሱን አገባው ማጽናኛ ነገር ስንት መከራ አይተናል በመጀመሪያ ልጃችን እና ሁለተኛ ሶስተኛ ያንን እያሰብን ፈተናው እንድንበረታ። አይ እንደኔ እስኪ ማውጣለሁ በቃ ችግር የለውም። አንተ አልክ ግን ያሳውቃቸዋለሁ። ቤተሰብ ግን እስኪ እነሱ ይጻፉልን ስም ይሄንን በሉ
ያለውን ነገር ሁሉ ስለሚያውቁ ከተረገዘ እስከሚወለድ እስካሁን ቀን ስለሚያውቁ ስላያችሁ ከፈተናው ወጣ ብላችሁ ቆንጆ መጽናኛ ቃል ስማቸው መጽናኛ ቃል የሚሆኑ ስሞችን እንድትሰጡን እንፈልጋለን። ሁላችሁም ጻፉልን ቤተሰቦቻችን። እንግዲህ ሰላምዬ አንተ ግን ማን ቢሆን ደስ ይላል? ስሙ ትነግረኛለህ? ያሰብኩት ሰለሞን ቢሆን ደስ ይላል። ለካ ያባስ ዳዊት አይሻልም? ሰለሞን ዳዊት አርገዋ እንደዛ ከሆነ ንጉስ ነው ማለት ንጉስ ሰለሞን አረባከ ኪንግ ሰለሞን። አንተ ጥሩ ትቀልድ የለ እንዴ? ምን ነው ያስቃል በጣም። እንግዲህ ልጃችን ኪንግ ሰለሞን እንለዋለን ይሻላል። አይ ሌላ ቤተሰብ የሚያወጡ እኛም እናወጣለን። እስኪ የበለጠውን እንትን እናደርጋለን። አሁን ለምሳሌ ኮመንት የበዛበትን ይሄን በሎ ተመሳሳይ አንድ አይነት ከሆነ ያን እናወጣለን፣ እናጸድቃለን። በቃ ቤተሰቦቻችን እንግዲህ አብራችሁ ስለቆያችሁ በጣም ከልብ እናመሰግናለን። እንግዲህ ይሄ ፍቅራችሁ አብሮነታችሁ እስከ መጨረሻ አይለየን። ይሄ ቪዲዮ በደንብ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱን። በዚህ ሰዓት ከምንም ጊዜ በላይ የእናንተ እርዳታ ያስፈልገናል። በደንብ የምታግዙ እናንተ ቪዲዮአችን ሼር በማድረግ ላይክ በማድረግ ጨርሳችሁ በማየት እንድታበረታቱን እንፈልጋለን። እስቲ አንቺ ጨምሪላችሁ የሆነ ነገር። እውነት ለመናገር እውነትን ነው። ቪዲዮ በጣም እየወረደ ነው ያለው። ላይክም እያደረጋችሁ አይደለም። ቤተሰብ የምታያላችሁ የምታረጉም አላችሁ ላይክ። እናንተ በጣም አመሰግናለሁ። ግን አብዛኛው ሰው ላይክ ሳያደርግ ነው የማየው። ላይክ ካልተደረገ ደግሞ ቪዲዮ ቫይራል ሊወጣ አይችልም። ስለዚህ ብዙ ሰብስክራይብ አለኝ። ሁላችሁ ደግሞ እያያችሁ ስላልሆነ ይውላለው። እንግዲህ እንወዳችኋለን። ቪዲዮአችን ለሁሉም ያሰራጫልና ከዚህ በኋላ ደግሞ ብዙ ፈታ ዘና የሚያደርጉ ቪዲዮዎች ይዘን እንመጣለን። ልጃችን ሲወለድ አለ፣ ልጃችን ተወልዶ ከልጃችን እየተጫወትን በጣም እናንተን ተስፋ የሚሰጡ የሚያስቁ የሚያዝናኑ ቪዲዮዎችን ይዘን እንመጣለን። እንግዲህ በቀጣይ ቪዲዮ እስከምንገናኝ እንወዳችኋለን። ባይ ባይ።